ቪዲዮን ከመጀመራችሁ በፊት ላይክ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት አንድ ማራኪና ውብ ግዛት ነበር። እዚህ ግዛት ውስጥ የሚኖሩ ሁለት ህፃን ልዕልቶች ነበሩ። አሪናና ሰሊና ይባላሉ። አሪና የንጉሱ ትክክለኛ ልጅ ስትሆን ሰሊና ግን ትክክለኛ ልጅ አይደለችም። ይሁንና ንጉሱ የአሪና እኩያ ስለሆነች በህፃንነቷ ውጭ ላይ ቤተሰብ አልባ ሆና ስላገኛት ልዕልት አድርጎ እንደ ልጁ በመቁጠር ሊያሳድጋት ወስኗል። እናም ይህንን ሁሉ ታሪክ ማንም ሰው አያውቅም። አሪና በጣም ቆንጆ ናት። እናም በግዛቱ ውስጥ ብዙ ትኩረት ይሰጣታል። ይሁንና ሰሊና ደግሞ በጣም ቆንጆ አይደለችም። ሁለቶችም ምንም እንኳን ልዕልት ይሁኑና የተለያየ ባህሪ ያላቸው። ሰሊና ጠንካራ ሰራተኛ ናት። እንዲሁም ማንበብ ያስደስታታል፣ መሳል እንዲሁም በጣም መሰሪና ብልጥ ምጡቅ ናት። በተቃራኒው አሪና ጨዋታና ቀልድ የሚያስደስታት፣ ግቢው ውስጥ ተንኮል እየሰራች የምትዝናና ናት። ንጉሱም ትክክለኛ ልጁ እንደዚህ ስለሆነች በግራ ገብቶታል። ከጊዜ በኋላ ሁለቶች ልዕልቶች ያድጋሉ። ሰሊና ለንጉሱ ለአባቷ በጣም ቅርብ ሆነች። ታማክረዋለች፣ የሚያስፈልገውን እገዛ በሙሉ ታግዘዋለች። ግዛቱ ውስጥ ምንም አይነት መጭበርበር እና ወንጀል እንዳይሰራም ሰሊና ብልህና አስተዋይ ስለሆነች ለንጉሱ በመምከር ጥሩና ምርጥ ግዛት እንዲሆን አድርገዋለች። ነገር ግን ይሄን የተመለከተው የወታደሮች አዛዥ ደስ አላለውም። ምክንያቱም እንደፈለገ ማጭበርበርና ንጉሱን ማታለል አልቻለም። በግዛቱ ውስጥ ያሉ አስተዳደሮች ሌባ ጓደኞችንም ሰብስቦ ምን ብናረግ ይሻላል? ንጉሱ በጣም ብልጥ ሆኗል። እንዲሁም ልጁ እየመከረችው ምንም አይነት ብሮችን፣ ወርቆችን ከዚህ ግዛት መስረቅና ወደ ራሳችን ካዝና ማስገባት አልቻለም እየተባሉ ይወያያሉ። የወታደሮች መሪ ሌባና ወርቅ ወዳድ ስግብግብ ነው። እናም የሰሊናን እህት አሪናን በመጥራት እሷ ጎበዝ እንደሆነች እንዲሁም ሰሊናን እንደምትበልጣት፣ ነገር ግን ንጉሱ ለሷ ምንም አይነት ትኩረት እንደማይሰጣት፣ ይህንንም ሊያስተካክሉት እንደሚገባ፣ ሀገሪቱ የሚያስፈልጋት እንዳንቺ አይነት ብልህና ምርጥ ሴት ነው በማለት ያሞካሻታል። እሷም አባቷ እንደሚያዳላ ተነግሯለች። ነገር ግን የወታደሮች መሪ ሐሳብ አይግባሽ፣ ሰሊናን የሚጠላበትን መንገድ እናመቻቻለን በማለት አሪናን ያሳምናትና ሰሊና ላይ ተንኮል ለመስራት ይወስናሉ። ከዛም ንጉሱ አባታቸው ተኝቶ ሳለ ማታ ወደ ክፍሉ በመግባት የንጉሱን ወርቃማ ጎራዴ አሪና በመስረቅ የወታደሮች መሪ ትሰጠዋለች። የወታደሮች መሪ ጎራዴውን በመውሰድ ከሰሊና ክፍል ውስጥ ተኝታ ባለበት ሰዓት ይደብቀዋል። ጠዋት ላይም ሲነሳ የተመለከተው ንጉስ በመናደድ ወታደሮቹን በመሰብሰብ አሁኑኑ ጎራዴውን እንዲፈልጉለት፣ ይህንንም የሰረቀውንና ያደረገውን ዋጋውን እንደሚሰጠው ነገራቸው። ሙሉ ግዛት ውስጥም ጎራዴው ሲፈልግ ከቆየ በኋላ ሰሊና ክፍል ውስጥ ይገኛል። ይህንንም የተመለከተው ንጉስ እጅግ በጣም ተናደደ። እናም ሰሊናንም አስጠራት። ከዛም እኔ በሙሉ ልቤ ነው የምወድሽ፣ እንዴት ብትደፍሪ ነው ወርቃማውንና እኔ የምወደውን ጎራዴ እየሰረቅሽው በማለት ጠየቃት። እሷም እየተካሄደ ያለው ነገር እንዳልገባት፣ እሷ ምንም የሰረቀችው ነገር እንደሌለ ትነግረዋለች። በዚህም ሰዓት የወታደሮች መሪ ጌታዬ፣ እኔ ለአንዳንድ ስራዎች እየተንቀሳቀስኩ በነበረበት ሰዓት ልዕልት ሰሊናን ተመልክቻታለሁኝ ካንተ ክፍል ገብታ ስትወጣ፣ ነገር ግን በጣም ያሳዝናል ይሄንን ማድረጓ በማለት ነገሩን እሷ ጋር ያስተባብላል። ንጉሱ ምንም እንኳን ቢወዳት እንደዚህ አይነት ነገር ለክብሩም ጥሩ ስላልሆነ አይስላንድ ወደ ተባለች ደሴት ወስደው እንዲጥሏት ትዕዛዝ ይሰጣል። የወታደሮች መሪ ይህን ተንኮል ያዘጋጀው ንጉሱ ትክክለኛ ልጁ ስላልሆነች ከባድ ቅጣት ይቀጣታል ብሎ ስላሰበ ነበር። እናም ተሳካለት። ሰሊናንም አይስላንድ ደሴት ጋር ወስደው ብቻዋን ይጥሏታል። እሷም ማመን ከበዳት አባቷ ይህን ማድረጉ። ነገር ግን እሷ ብልህና ጠንካራ ሴት ስለነበረች ብቻዋን እዛች ደሴት ላይ ብትሆንም ምግቧን አትክልት እየቆረጠች እየበላች እየተዝናናች ነበር። ማታ ጋም እሳቷን አያይዛ እየሞቀች ነበር። እንዲህ ያሉ ቀናቶች አለፉ። ሰሊና ህይወት ከብዷታል። አንድ ቀንም ጨረቃን እየተመለከተች በነበረበት ሰዓት አንድ ወርቃማ ኤሊ ደሴቱ ዳርጋ
ድንጋይ መሃል ተጣብቆ ይጮሃል። እሷም ወደ ኤሊው በመሄድ ከተጣበቀበት ቦታ በምታወጣው ሰዓት አመሰግናለሁ ቆንጂት በማለት ላደረገችለት ውለታ ኤሊው ከአፉ ውስጥ ወርቃማ ፍሬ ይሰጣትና መሬቱ ጋር እንድትተክለው ይነግራታል። እሷም አመሰግናለሁኝ፣ አሁን ወደ ፈለከው ቦታ መሄድ ትችላለህ፣ ለወደፊቱ ግን ተጠንቀቅ በማለት ከመከረች በኋላ ይሰናበታትና ይሄዳል። እሷም የተቀበለችውን ወርቃማ ፍሬ መሬቱ ጋር ትተክለዋለች። ፍሬው ለየት ያለ ስለነበር እያስገረማት ነበር። በቀጣይ ቀንም ከእንቅልፏ ተነስታ ስትወጣ ፊት ለፊቷ ስትመለከት ኤሊው የሰጣት ፍሬ እጅግ በጣም በሚያስገርም ሁኔታ አድጓልኝ። ላዩም ላይ ወርቃማ ፍራፍሬዎች ነበሩ። ከዚህ በፊት እንደዚህ አይነት ተመልክታ አታውቅም። በጣም ብዙ ፍሬ ነበረው። እሷም በማውረድ ስትበለው ጣዕሙ እጅግ በጣም አስገራሚ ነው። ከቀናትም በኋላ ግን ፍራፍሬውን ስትመለከተው ዛፉ ስሩ እየተራባ እጅግ በጣም ብዙ ሆነ። እሷም አንድ ሐሳብ አሰበች። ትንሽዬ ጀልባን በመስራት በአካባቢዋ ወደሚገኝ ወደ አንድ ትንሽዬ ግዛት በመሄድ ለመሸጥ ወሰነችና መሸጥ ጀመረች። በቢጫው ፍራፍሬ ጣዕሙ ወደር የለሽ ስለነበር ብዙ ሰዎች በጣም ተመችቷቸው ይገዙታል። እናም ብዙ ገንዘብ እንድታገኝና ሀብታምም አደረጋት። ሰሊናም ከዓመታት በኋላ ብዙ ገንዘብም ስለነበራት ትንሽ መንደር ላይ ሰፋ ያለ መሬት ገዛች። እዛ የገዛችው መሬት ላይም የራሷን ግዛት አቋቋመች። በሌላ በኩል የሰሊና አባት እሷ ግዛቱን ለቃ ከሄደች በኋላ ጤናማ ህይወት አልነበረውም። ልጁንም አሪና እሷ ይህን ስልጣን ስለምትቀበል ራሷን በደንብ እንድታሰለጥን ያደርጋታል። ይሁንና የወታደሮች መሪ ስልጣኑን እሷ እንድትቀበል አባቷ ሽማግሌ ስለሆነና ስለደከመው ሀገሪቱን ማስተዳደር እንደማይችል ይነግራታል። እሷም በዛ የወታደሮች መሪ ሐሳብ ተስማማና አባቷን ሄዳ ትነግረዋለች። አባቷም ምንም ምርጫ ስላልነበረው ስልጣኑን ለልጁ አሪና ይሰጣታል። እሷም ግዛቱን ማስተዳደር ጀመረች። ከጎኗም የወታደሮች መሪ ያማክራታል። ምክንያቱም እሷ ምንም አይነት የአመራር ጥበብ ስላልነበራት ነበር። ይሁንና ሰሊና ብዙ ጊዜያት ተቆጠረ አባቷንና ግዛቱን ትታ ወደ ሌላ ግዛት ሄዳ የራሷን ህይወት ከጀመረች። እናም አባቷም ናፍቋታል። ሰሊና ጠንካራ ስለነበረች የራሷን ግዛት አቋቁማ የራሷ ወታደሮች ነበሯት የሚታዘዟት። እጅግ በጣም ሀብታም ሆናለች። ሀብታምም የሆነችው ኤሊዋ የሰጠቻትን ፍራፍሬ እየሸጠች ባገኘችው ገንዘብ ነበር። ይሄ ሁሉ ግዛት በሷ እጅ ውስጥ የሆነው። አንድ ጀግና የጦር መሪ ታዛዥም ነበራት። እሱንም በመጥራት ወደ አባቷ ግዛት ምን እየተካሄደ እንደሆነ ስለ አባቷ መረጃ ጠይቀ ይዘህልኝና ትሏለች። እሱም ከአንድ ቀን በኋላ መረጃ ይዞላት ወደሷ ይመጣል። ሙሉን እየተካሄደ ያለውን ነገር አባቷ ሀገሪቱን እንደማያስተዳድር፣ ሀገሪቱ የምትመራው በእህቷና በወታደሮች መሪ እንደሆነ ይነግራታል። እሷም አባቷ ያለ ምክንያት ስልጣኑን እንደማይለቅ የሆነ የተፈጠረ ችግር አለ በማለት በመጠርጠር ጀግናውን የጦር መሪ ወደ አባቷ ግዛት ስለሚሄዱ እንዲዘጋጁ ለወታደሮቹም እንዲነግራቸውና እንደሚሄዱ ትነግረዋለች። እሱም እሺ የኔም መቤት በማለት ትዕዛዟን ይቀበላል። ሰሊናም ወደ አባቷ ግዛት ነጋዴ በመምሰል ፊቷን በመሸፈን ትሄዳለች። እናም የወታደሮችን መሪ ታገኘዋለች። የወታደሮችን መሪ ሌባና ስግብግብ ስለነበረ ሰሊናም ብዙ ሀብት ስለነበራት ብዙ ወርቅ ታሳየዋለች። እናም እሷን ወደዚህ ግዛት እንድትገባ እስከ ሰዎቿ እና ፍራፍሬዎቿንም እንድትሸጥ እንዲፈቅድላት ነበር። እሱም በሐሳቧ ይስማማል። እናም የምታርፍበትን ቦታ እሰው ግዛት ውስጥ ቆንጆ ቦታ ያሰጣታል። ሰሊናም ካለችበት ቦታ በመሆን ጀግናውን ታዛዧን በመጥራት በገንዘብም እንዲሁም በእሷ ሰዎች የዚህን ግዛት እንዲቆጣጠረው ሙሉ በሙሉ በእሷ እጅ ስር እንዲያደርገው ትነግረዋለች። እናም ቁልፍ የሚባሉ ቦታዎችንም እሷ ስለምታውቃቸው ትሰጠዋለች። ከተቆጣጠርንም በኋላ ምንም ነገር እንዳታደርጉ የእኔን ትዕዛዝ ጠብቁም ብላ ታስጠነቅቀዋለች። ከቀናትም በኋላ ሰሊና በወታደሮች መሪ አማካኝነት አሪናን ለማግኘት ትሄዳለች።
የወታደሮች መሪም ለአሪና ይቺ ካሮሊን ትባላለች፣ ነጋዴ ናት፣ ከሌላ ቦታ ነው የመጣች፣ እንዲሁም በጣም ሀብታም በማለት ይነግራታል። አሪናም በጣም ሳላበረታታሽ ማለፍ አልችልም፣ ደግሞ ፍራፍሬዎችሽ በጣም ነው የሚጣፍጡ፣ ግን ዛሬ እኔን ለማየት ለምንድን ነው የመጣሽ ብላ ትጠይቃታለች። ከዛም ሰሊናም እየሳቀች የተሸፈነችበትን ማስክ ታወልቀዋለች። የወታደሮች መሪ ሲመለከታት እጅግ በጣም ደነገጠ። እንዲሁ አሪናም ሰሊና እዚህ ደረጃ ትደርሳለች ብለው አልጠበቁም ነበር። ከዛም ምን እያረግሽ ነው በማለት አሪና ትጠይቃታለች። እሷም እዚህ የመጣሁት ምክንያቱን ለማወቅ ነው፣ ይሄን የወታደሮች መሪ ሰምተሽ አባታችን እንዲጠላኝ አድርገሽ እኔን ያባረርሽበትን በጣም አዝኜብሻለሁ በማለት ትነግራታለች። አሪናም አይ ሰሊና፣ ይሄ ስልጣን በሰሜንም ሆነ በደቡብ የኔ መሆኑ አይቀርም ነበር፣ ጊዜው ይዘገያል እንጂ አባቴም ሽማግሌ ስለሆነ ነው አሁን ከዚህ ስልጣን ያስነሳሁት እኔ መስራት ስላለብኝ ስትላት፣ ሰሊና አሪና ንቂ፣ ይሄ የወታደሮች መሪ ስግብግብና ሌባ ነው፣ አጭበርባሪ፣ ለወንጀሉና ለጥፋቱ የሥራውን ልትሰጪው ይገባል። በዚህ ከቀጠለ ይችን ግዛት እሱ የሚቆጣጠራትና የሚያስተዳድራት ይሆናል ብላ ስትነግራት፣ የወታደሮች መሪ አሪና እኔ በአንቺ ላይ እምነት አለኝ፣ አንቺንም አከብርሻለሁ፣ ለዘላለም ካንቺ ጎን ሆኜ መስራት ብቻ ነው የምፈልግ፣ ይህችን ሴት አትመኛት፣ ከዓመታት በኋላ መጣ የአንቺን ስልጣን መቆጣጠር ስለምትፈልግ ነው ካለ በኋላ ጠባቂዎች አሁኑኑ ይህችን ማትረባ ሴት አስወጧት ሲል ጠባቂዎች እጇን ያዟት። ነገር ግን ሰሊና እየሳቀች ያለምንም ፍራቻ በጠባቂዎች ተይዛ ትታሰራለች። እናም ወስደው እስር ቤት ይወረውሯታል። እሷም እስር ቤት ውስጥ ቁጭ ብላ ስለ እህቷ እያሰበች በጣም አዝናለች፣ ምክንያቱም ማሰቢያዋ ስለተደፈነ ነበር። ጀግናው መሪም ወደ ሰሊና ዘንድ በመምጣት የኔም መቤት በጣም ይቅርታ እዚህ እስር ቤት ውስጥ ለብዙ ጊዜያት አስቆየሁሽ አይደል? ትንሽ መጨራረሶቹ ስራዎች ስለነበሩ ነው ሲላት፣ አይ ችግር የለውም እኔ ትንሽ እየተዝናናሁ ነው የነበረ እዚህ፣ አሁን በቃ እቅዳችንን እናሳካ ትለውና ሁለቶችም እስር ቤት ውስጥ ፈገግ ይላሉ። የወታደሮች መሪ አሪናን ከስልጣኗ ለማባረር ፈልጓል፣ ምክንያቱም ካሁን በኋላ ምንም ነገር መጠበቅ እንደሌለበትም ተረድቷል። አሪናም ዙፋኗ ጋር ተቀምጣ በነበረበት ሰዓት የወታደሮች መሪ በሩን በእግሩ በርግዶት ገባ። አሪናም ተገርማለች። ከእሱም ጋር ትንሽ ወታደሮች ነበሩ። አሪናም የወታደሮች መሪ እዚህ ውስጥ ወታደሮች ምን ይሰራሉ በማለት ትጠይቀዋለች። እሱም ግርማዊነቱ ምንም ችግር የለም፣ ነገር ግን ካሁን በኋላ ስልጣኑን በገዛ ፍቃድሽ ልትለቂ ይገባል፣ ይህችን ግዛት ላስተዳድራት የሚገባ እኔ ነኝ፣ እናም እሱ ጋር መቀመጥሽ ትርጉም የለውም፣ ምክንያቱም ይሄን ግዛት እኔ ሙሉ በሙሉ ተቆጣጥሬዋለሁ፣ ንግስናዬንም ካረጋገጥኩ በኋላ ልገልሽም ላልገልሽም እችላለሁ ሲላት፣ ሰሊና ትክክል ነበረች፣ አንተ ከሃዲና አጭበርባሪ ወንጀለኛ ነህ፣ አንተ ማመን አልነበረብኝም፣ ሌባ ከሃዲ ስትለው፣ እንደፈለግሽ ጥሪ፣ ካሁን በኋላ አንቺ ማንንም አያስቀርሽም፣ ዋጋሽን ነው የምሰጥሽ ሲል፣ እኔ እህቷ ያለውላት ማንም ሰው ይጎዳትም በማለት ሰሊና ወደ ውስጥ ትመጣለች። ከጎኗም ጀግናው ጠባቂዋ ነበር። ይህንንም የተመለከተው የወታደሮች መሪ ከእስር ቤት ማምለጧን አላመነም ነበር። እንዴት አመለጥሽ አንቺ ማትረቢ ሴት ሲላት፣ ከአሁን በኋላ ሐሳብ አይግባህ፣ እስካሁን ለአጠፋው ጥፋት በሙሉ ዋጋህን የምንሰጥበት ጊዜ አሁን ነው ስትለው፣ ስልጣኑ በሙሉ በኔ ቁጥጥር ነው፣ ወታደሮች ማንም እናንተን አይሰማችሁም፣ እህትሽም ቢሆን ምንም አቅም የላት ሃሃሃ እያለ ሲስቅ፣ ሰሊና እንደሱ ብለህ ካሰብክ በጣም ተሳስተሃል በማለት እሷም ሳቀችበት። እናም ጀግናው ታዛዧን እቅዱን አሁኑኑ እናድርገው ስትለው በጣም ትልቅ ጥሩምባ አወጣና በአፉ ነፋ። ከዛም ከወታደሮች መሪ ጎን የነበሩትም ወታደሮች ጦራቸውን ወደ ወታደሮች መሪ በማዞር ደቀኑበት። የወታደሮች መሪ በጣም ተገረመ። ለምን ሲል፣ ሰሊና ሙሉ ወታደሮችህ ከመጀመሪያውም በቁጥጥር ውስጥ ነበሩ፣ ደግሞ ከአሁን በኋላ እንዳንተ አይነት ጀዝባ ሰው እነዚህን ጀግና ወታደሮች አያስተዳድራቸውም፣ ጀግና መሪ እንጂ ትለውና የወታደሮች መሪ አሳስራ ታስወስደዋለች። አሪናም ሰሊና ላይ ላደረገችባት ነገር ከልቧ ስለጸጸታት ይቅርታ ትጠይቃታለች። ሰሊናም እህቷን ስለምትወዳት ችግር የለውም በማለት ታቅፋታለች።
አሪናም ግዛቱን ስላተረፈችውና እንደዚህ አይነት ጥሩ ነገር ስላደረገችም ታመሰግናታለች። በዚህም ሰዓት ሰሊና ከአሁን በኋላ አብረው እንደሚሆኑና ብዙ ነገሮችንም እንደሚቀይሩ እዚህ ግዛት ውስጥ ይነጋገራሉ። እናም አባቷንም እንድታሳያት ትጠይቃታለች። እናም በአሪና ፍቃደኝነት የግዛቱን ስልጣን ለሰሊና አባታቸው ይሰጣታል። ምክንያቱም ሰሊና እጅግ በጣም ብልህና ጎበዝ ስለነበረች ነው። እህቷ አሪናም ከእህቷ ጎን በመሆን ግዛቱን ስታስተዳድር ታግዛታለች። ግዛቱንም ከምን ጊዜውም በላይ ሰላማዊና እጅግ በጣም ቆንጆ አደረጉት። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።